ሰላም ጤና ይስጥልኝ የዩቲዩብ ቻናል ቤተሰቦች እንደምን አላችሁ? ዛሬ ተጨማሪ የመንጃ ፍቃድ ጥያቄዎች ይዤላችሁ መጥቻለሁ። አብራችሁን ቆዩ። ጥያቄ ቁጥር 1 ተሽከርካሪዎች መስቀለኛ መንገድ በደረሱ ጊዜ ከመስቀለኛ መንገድ ውስጥ ለገባ ተሽከርካሪ ቅድሚያ መስጠት አይገደድም። ምርጫ 1 እውነት፣ ምርጫ 2 ሐሰት ይላል። የዚህ ጥያቄ ትክክለኛ መልስ ምርጫ 2 ሐሰት የሚለው ይሆናል። ጥያቄ ቁጥር 2 ፍሬና ሞተር በአብዛኛውን ጊዜ በኋላ ጎማዎች ላይ ይገጠማል። ምርጫ 1 እውነት፣ ምርጫ 2 ሐሰት። የዚህ ጥያቄ ትክክለኛ መልስ ምርጫ 2 ሐሰት የሚለው ይሆናል። ጥያቄ ቁጥር 3 የተሸነሸነ ፊንስ ያላቸው ሞተሮች የሚቀዘቅዙት በዳሽ ነው። ምርጫ 1 በውሃ፣ ምርጫ 2 በአየር፣ ምርጫ 3 በዘይት፣ ምርጫ 4 መልሱ አልተሰጠም። የዚህ ጥያቄ ትክክለኛ መልስ ምርጫ 2 በአየር የሚለው ይሆናል። ጥያቄ ቁጥር 4 ማንኛውም ተሽከርካሪ በማስነሻው ቁልፍ ሞተሩ መነሳት ካልተቻለ ተሽከርካሪውን በግፊት ማስነሳት ይቻላል። ምርጫ 1 እውነት፣ ምርጫ 2 ሐሰት። የዚህ ጥያቄ ትክክለኛ መልስ ምርጫ 2 ሐሰት የሚለው ይሆናል። ጥያቄ ቁጥር 5 የቀኝ ፍሬቻ አገልግሎት የሆነው የቱ ነው? ምርጫ 1 ከግራ ወደ ቀኝ ረድፍ ለመቀየር ያገለግላል። ምርጫ 2 ወደ ቀኝ ለመታጠፍ ያገለግላል። ምርጫ 3 ለመቆም ያገለግላል። ምርጫ 4 ሁሉም መልስ ይሆናል። የዚህ ጥያቄ ትክክለኛ መልስ ምርጫ 4 ሁሉም መልስ ይሆናል የሚለው ነው። ጥያቄ ቁጥር 6 አደጋ የመቆጣጠር ተግባር የሥራ ላይ ደህንነትና ጥንቃቄ አካል ነው። ምርጫ 1 እውነት፣ ምርጫ 2 ሐሰት። የዚህ ጥያቄ ትክክለኛ መልስ ምርጫ 1 እውነት የሚለው ይሆናል። ጥያቄ ቁጥር 7 አሽከርካሪዎች ባለማወቅ በቸልተኝነትና ስነ ስርዓት በጎደላቸው አሽከርካሪዎችና እግረኞች ሊደርሱ የሚችሉ አደጋዎችን አስቀድመው የመጠንቀቅ ኃላፊነት አለባቸው። ምርጫ 1 እውነት፣ ምርጫ 2 ሐሰት። የዚህ ጥያቄ ትክክለኛ መልስ ምርጫ 1 እውነት የሚለው ይሆናል። ጥያቄ ቁጥር 8 ይህ ምልክት ባለበት መንገድ ላይ እግረኞች ብቻ እንዲሄዱ ይፈቀዳል። ምርጫ 1 እውነት፣ ምርጫ 2 ሐሰት። የዚህ ጥያቄ ትክክለኛ መልስ ምርጫ 1 እውነት የሚለው ይሆናል። ጥያቄ ቁጥር 9 ጥርሱ ያለቀ ጎማ መሬት ስለማይቆነጥጥ ለሞተር ሙቀትና ጉልበት መቀነስ ምክንያት ሊሆን አይችልም። ምርጫ 1 እውነት፣ ምርጫ 2 ሐሰት። የዚህ ጥያቄ ትክክለኛ መልስ ምርጫ 2 ሐሰት የሚለው ነው። ጥያቄ ቁጥር 10 ቤንዚኑን ከታንከር ወደ ካርቡሬተር በግፊት የሚያስተላልፍ ክፍል የነዳጅ ፓምፕ ይባላል። ምርጫ 1 እውነት፣ ምርጫ 2 ሐሰት። የዚህ ጥያቄ ትክክለኛ መልስ ምርጫ 1 እውነት የሚለው ነው። ጥያቄ ቁጥር 11 የአክስሉ ጭነት በምልክቱ ላይ ከተመለከተው ኪሎግራም ክብደት በላይ ለሆነ ተሽከርካሪ ማለፍ የተከለከለ ነው የሚለው ምልክት የቱ ነው? የዚህ ጥያቄ ትክክለኛ መልስ ምርጫ 2 ይሆናል። ጥያቄ ቁጥር 12 በሰው ኃይል የሚገፉ ተሽከርካሪዎችን በዚህ በኩል ማሳለፍ ክልክል ነው የሚለው የትኛው ነው? የዚህ ጥያቄ ትክክለኛ መልስ ምርጫ 1 ይሆናል። ጥያቄ ቁጥር 13
3 አደገኛ ጠመዝማዛ መንገድ ስለሚያጋጥምህ ፍጥነትህን በመቀነስ ተጠንቅቀህ እለፍ የሚለው ምልክት የቱ ነው? የዚህ ጥያቄ ትክክለኛ መልስ ምርጫ 1 ይሆናል። ጥያቄ ቁጥር 14 ፑንቲና እንዲከፈትና እንዲዘጋ የሚያደርግ ክፍል ኮንደንሰር ይባላል። ምርጫ 1 እውነት፣ ምርጫ 2 ሐሰት። የዚህ ጥያቄ ትክክለኛ መልስ ምርጫ 2 ሐሰት ነው። ጥያቄ ቁጥር 15 መስቀለኛ መንገድ አቋርጦ ወደ ግራ የሚታጠፍ አሽከርካሪ አደጋ እንዳይደርስ ከፍተኛ ጥንቃቄ የማድረግ እንጂ በየትኛውም ቦታ ላይ አቅጣጫውን መቀየር ይችላል። ምርጫ 1 እውነት፣ ምርጫ 2 ሐሰት። የዚህ ጥያቄ ትክክለኛ መልስ ምርጫ 2 ሐሰት የሚለው ይሆናል። ጥያቄ ቁጥር 16 ይህ ምልክት የሚያስተላልፈው መልእክት ምርጫ 1 በመንገዱ ላይ አስጊ ወይም አደገኛ ሁኔታ ስላለ በጥንቃቄ አሽከርክር። ምርጫ 2 ወደፊት የትራፊክ መብራት አለ። ምርጫ 3 ወደፊት ክብ አደባባይ አለ። ምርጫ 4 ወደፊት የትራፊክ መጨናነቅ ስላለ ፍጥነትህን በመቀነስ ተጠንቅቀህ እለፍ። የዚህ ጥያቄ ትክክለኛ መልስ ምርጫ 2 ወደፊት የትራፊክ መብራት አለ የሚለው ይሆናል። ጥያቄ ቁጥር 17 ጥምዝ ሞላ የተሸካሚ ክፍል ነው። ምርጫ 1 እውነት፣ ምርጫ 2 ሐሰት። የዚህ ጥያቄ ትክክለኛ መልስ ምርጫ 1 እውነት ይሆናል። ጥያቄ ቁጥር 18 ከሚከተሉት ውስጥ የጎማ ጥቅም ያልሆነው የቱ ነው? ምርጫ 1 በተሽከርካሪው ላይ የሚያርፈውን ጭነት መሸከም። ምርጫ 2 የመንገዱን ወጣ ገባነት ንቅናቄ ወደ ጋቢና እንዳይተላለፍ መከላከል። ምርጫ 3 ተሽከርካሪው መሬት ቆንጥጦ እንዲጓዝ ማድረግ። ምርጫ 4 የፍሬን ብቃት እንዲቀንስ ያደርጋል። የዚህ ጥያቄ ትክክለኛ መልስ ምርጫ 1 ይሆናል። ጥያቄ ቁጥር 19 የሞተር ዘይት በሞተር ውስጥ የሚፈጠረውን ድምጽ ለመቀነስ ይረዳል። ምርጫ 1 እውነት፣ ምርጫ 2 ሐሰት። የዚህ ጥያቄ ትክክለኛ መልስ ምርጫ 1 እውነት የሚለው ነው። ጥያቄ ቁጥር 20 አሽከርካሪዎች ከኋላ በኩል የሚደርሰውን ግጭት ለመከላከል ሊያደርጉት የሚገባ ጥንቃቄ። ምርጫ 1 ከኋላ ያለውን ትዕይንት መቆጣጠር። ምርጫ 2 የኋላ መስታወትን ንጽህና መቆጣጠር። ምርጫ 3 ከመታጠፍ ወይም ረድፍ ከመቀየር በፊት በምልክት ማሳወቅ። ምርጫ 4 ሁሉም መልስ ይሆናል። የዚህ ጥያቄ ትክክለኛ መልስ ምርጫ 4 ሁሉም መልስ ነው የሚለው ይሆናል። ጥያቄ ቁጥር 21 የመሰረታዊ የመጀመሪያ ሕክምና እርዳታ አሰጣጥ በአሽከርካሪዎች የመተግበር ግዴታ የለበትም። ምርጫ 1 እውነት፣ ምርጫ 2 ሐሰት። የዚህ ጥያቄ ትክክለኛ መልስ ምርጫ 2 ሐሰት ይሆናል። ጥያቄ ቁጥር 22 ለሞተር በአግባቡ መስራት ጠቃሚ ከሆኑት ውስጥ የሚካተተው የቱ ነው? ምርጫ 1 አየር፣ ምርጫ 2 ነዳጅ፣ ምርጫ 3 የኤሌክትሪክ ኃይል፣ ምርጫ 4 ሁሉም። የዚህ ጥያቄ ትክክለኛ መልስ ምርጫ 4 ሁሉም የሚለው ነው። ጥያቄ ቁጥር 23 ቀይና ቢጫ አንድ ላይ ሲበሩ ትርጉሙ የማቆሚያ መስመሩን ካለፍክ ፍጥነትህን ጨምረህ መንገዱን አቋርጥ ማለት ነው። ምርጫ 1 እውነት፣ ምርጫ 2 ሐሰት። የዚህ ጥያቄ ትክክለኛ መልስ ምርጫ 1 እውነት ነው። ጥያቄ ቁጥር 24 አንሸራታች በሆነ መንገድ ላይ በማሽከርከር ወቅት ዳሽ ተገቢ ነው። ምርጫ 1 ፍጥነት መቀነስ፣ ምርጫ 2 በከባድ ማርሽ ማሽከርከር፣ ምርጫ 3 1 እና 2
ምርጫ 4 መልሱ የለም። የዚህ ጥያቄ ትክክለኛ መልስ ምርጫ 3 1 እና 2 ትክክል ናቸው የሚለው ይሆናል። ጥያቄ ቁጥር 25 የጉዞ ዕቅድ ማውጣት ከአንድ አሽከርካሪ የሚጠበቅ ሙያዊ ኃላፊነት ነው። ምርጫ 1 እውነት፣ ምርጫ 2 ሐሰት። የዚህ ጥያቄ ትክክለኛ መልስ ምርጫ 1 እውነት የሚለው ይሆናል። ለዛሬ ይዤላችሁ የመጣሁት የመንጃ ፍቃድ ጥያቄዎች ይህንን ይመስላሉ። በሚቀጥሉት እስከምንገናኝ ድረስ መልካም ጊዜ